ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። ያላችሁት ደግሞ እንደገና ላይ ነው። እንኳን ወደ እንደገና በሰላም መጣችሁ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ፋሚሊ ሆኖ ላለው እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለዋለሁ። ዛሬ ደግሞ እንደተለመደው ቆንጆ ለፀጉራችን ልንታጠብ ስንል የምንጠቀመውን የፀጉር ትሪትመንት ይዤላችሁ መጥቻለሁ። ትወዱታላችሁ ብዬ አስባለሁ። እስከ መጨረሻው ድረስ ተከታተሉ። በጣም ቀላል ነው። እርጎና ቡና ነው የሚያስፈልገን ማለት ነው። እርጎና ቡና አድርገን አንድ ላይ ነው የምንሰራው። የዛሬውን እሑድ አብረን እንስራው። የታሸጉ እርጎ ይዤ መጥቻለሁ። 2 የታሸገ እርጎ፣ ቡና፣ ማቀላቀያ ሳህን። በጣም ቀላል ነው። ቡናውን እዚህ ጋር እንጨምራለን። ቡናውን አድርገዋለሁ። ኦኬ፣ እርጎችን እንከታለን። እርጎችን እንጨምራለን። አንደኛውን ጨምሬያለሁ ነው። ሁለተኛውን በጣም ቀላል ነው። እሺ፣ ማቀላቀል እናንተ ከፈለጋችሁ እንቁላልም ጨምሩበት። እሺ፣ ሽቶ በጣም ደስ ይላል፣ አይረብሽም። ከፈለጋችሁ እንደነገርኳችሁ እንቁላል ማድረግ ትችላላችሁ። እሬት ካላችሁ የእሬት ጄልም መጨመር ትችላላችሁ። ተልባም ካላችሁ ተልባ መጨመር ትችላላችሁ። እናንተ እዚህ ውህድ ለመጨመር የምትፈልጉት ነገር ሁሉ መጨመር ትችላላችሁ። እኔ ግን የምፈልገው እርጎውንና ቡናውን ብቻ ስለሆነ ማለት ነው። ሎሚም ይቻላል። እርጎ ፍሪጅ ውስጥ የቆየ እርጎ ስለሆነ ቅዝቅዝ ያለ ነው የሚሆነው። ራሳችሁን ራስ ያደርግላችኋል በደንብ አድርጎ። ይሄ ራስ ምታት ካላችሁ የሚያማችሁ ካላችሁ ራስ ነው የሚያደርገው። እኔ በጣም ደስ የሚለኝ ያው ድርቀት፣ ራስ ምታት ራስ ስለሚያደርግ ነው የምጠቀመው ይሄንን ውህድ። ከዛ ደግሞ ፀጉሬም ያው በደረቁ ዝም ብዬ ከምታጠብ እንደዚህ ደቀብቼ ስታጠበው ወይ ፀጉር በጣም ይወዳል። እንደዚህ አይነት ውህድ ምናምን ይወዳል እና ለዛ እሺ ቤተሰብ እንግዲህ ውህዱን በደንብ አድርጌ አቀላቅዬ ጨርሻለሁኝ እና አሁን መቀባት ጀምሬያለሁኝ። እንደምታዩት በደንብ ውስጡን ነው የቀባሁት። ራስ ነው ብታዩ ያደረገልኝ የራስ ቅሌን እንዴት ልንገራችሁ። በቃ ይሄ በጣም እርጎ ፍሪጅ ውስጥ የቆየ ስለነበር ቀዝቃዛ ስለነበረ በጣም የጋለውን የራስ ቅሌን ራስ ነው ያደረገልኝ። እናንተ አታውቁም። ከዛ ደግሞ በቀላሉ ፀጉራችሁንም ትታጠባላችሁ። የደረቀው ፀጉር፣ የተያያዘው ፀጉር ይሄ ንቅል ከማለት ይድናል። ፀጉራችሁ እንደዚህ ያላችሁን ነገር ቤት ያፈራውን ነገር ተቀብታችሁ ስትታጠቡ ለፀጉራችሁ በጣም አሪፍ ነው። ፕላስ ደግሞ በጣም ራሳችሁን የሚያማችሁ ሰዎች ካላችሁ፣ ለእኔ አላቅም፣ እኔ ስቀባ በጣም ራሴን ካመመኝ ነው እንደዚህ የምቀባውና ራሴን ሲያመኝ ጥሩ ስሜት ሳይኖረኝ ሲቀር እንደዚህ ያደርጋለሁኝ ብዙ ጊዜና እግዚአብሔር ይመስገን ደህና ሆናለሁ። እንደገና ደግሞ ቡናው የራስ ቅላችን የደም ዝውውር በስነ ስርዓት እንዲከናወንም ያደርግልናል። ከዛን ደግሞ አልፎ ደግሞ እንደነገርኳችሁ የደረቀው የራስ ቆዳችን ራስ እንዲል ያደርጋል ማለት ነው። ከዛ ፀጉራችን ስንታጠብ ስናበጥረው ፀጉራችን በቀላሉ እንዳይነቀል ይረዳል። ከዛ ደግሞ ቡና ቆንጆ የፀጉር ከለር እንዲኖርም ያደርጋልኝ። ሁሌ ከተጠቀማችሁት ሽበትን ይከላከላል። በጣም አሪፍ ነው። ሽበት ይከላከላል ስላችሁ ሽበት እንዳይወጣ ያደርጋል ማለት ሳይሆን
ግን የወጣው ሽበት እንዳይባዛ የማድረግ ኃይል አለው ማለት ነው። ስለዚህ በጣም አሪፍ ነው እና እንግዲህ የዛሬው ቪዲዮ እኔ በጣም ደስ ብሎኝ የሰራሁት ቪዲዮ ነው። እናንተም ያላችሁበት ሁኔታ ምንም ይሁን ምንም ብድግ ብላችሁ ሰርታችሁ ተቀቡ። ፀጉራችሁ ልትታጠቡ ያሰባችሁ ሰዎች ካላችሁ ይህንን ሳታደርጉ ይህንን ሳትቀቡ አትታጠቡ። ያላችሁበት ስሜት ደስ የማይል ውስጥ ያላችሁ ሰዎች ካላችሁ ያስረሳችኋል፣ ራሳችሁን እንድታገኙ ያደርጋችኋል። ብቻ ጥሩ ስሜት ይፈጥርላችኋል ብዬ አስባለሁኝ። ከዛም ደግሞ ለፀጉራችሁ በጣም ቀላል መስሎ ግን ደግሞ እንዳይነቃቀል፣ እንዳይሰባበር፣ ስትታጠቡ እንዳይሰነጣጠቅም ጭምር ይረዳችኋል። ትወዱታላችሁ ብዬ አስባለሁኝ እና ይሄን ቪዲዮ ከወደዳችሁት ሁሌም እንደምላችሁ ላይክ ማድረጋችሁን አትርሱ፣ ሼር አድርጉ። በጣም አመሰግናለሁ። ላይክ ያደረጋችሁልኝ ነው። ያለፈው የሰራሁት ቪዲዮ ጣፍቼ እንደመጣሁት አይደለም፣ ታይቶልኛል፣ እግዚአብሔር ይመስገን። ዋች አወሩ በጣም ቀንሶ ነበረ። አሁን ዋች አወሩ ተስተካክሏል፣ እግዚአብሔር ይመስገን። ቪውም እንደዛው ተስተካክሎልኛል እና በጣም ቴንኪው አመሰግናለሁ። በጣም ልበቀና የሆናችሁ ሰዎች አላችሁና እንደ ልባችሁ እግዚአብሔር ይስጣችሁ። ጣታችሁ ይባረክ። ላይክ ስላደረጋችሁልኝ፣ ያው ላይክ ስላደረጋችሁ ነው በደንብ ቫይራል ይወጣልኝ እና ቴንኪው በጣም አመሰግናለሁ። እየተስተካከለ ነው ቪው። እኔም ደግሞ እንደዚህ ደህና እይታ ሲኖረው የመስራት ፍላጎቴ ሞር ይጨምራል። የማደርገውን ነገር ለማካፈል ምንም ዋጋ ቢያስከፍለኝም ምንም ሰዓት ባይኖረኝም እንደምንም ግን ለመስራት እጣጣራለሁ። ደስ ይለኛል ማለት ነው። እናንተ የተጠቀማችሁበት እንደሆነ አያለሁ። እናንተ ላይክ ስታደርጉ ስታዩት ለኔ ገንዘብ ሜክ የማደርግበት መንገድ ብቻ ሳይሆን እናንተም እየተጠቀማችሁበት እንደሆነ የማረጋገጥበት ነው እና ቴንኪዩ በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ እላችኋለሁኝ። እንግዲህ እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ።
እሺ ቤተሰብ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ እና ሼር በማድረግ ቤተሰብ ሁኑ። ለምትወዷቸው ሰዎች ሼር አድርጉላችሁ። ወዳችኋለሁ። ባይ